መተናል ተከስተናል። በቤትሽ ደግሞ ሰላም ሰላም ውድና የተከበራችሁ አድማጭ ተመልካቾቼ ሰላማችሁ በያላችሁበት ዓለም ዳርቻ ብዝት ትርፍ ይበል እያልኩኝ እንግዲህ ዛሬ ከች ብያለሁ። ከች ያልኩትን ደግሞ የምታውቋትም ታውቃታላችሁ፣ የማታውቋትም እንግዲህ ዛሬ ትተዋወቃላችሁ ማለት ነው። ውዷ እህቴን ይዤ ከች ብያለሁ። እንግዲህ ዛሬ ከውዷ እህቴ ጋር በድንገት መታ ከች ብላ ሰርፕራይዝ አድርጋኛለች። ከሷ ጋራ እንቆያለን ማለት ነው። ጥሩ ጥሩ ቆይታ ጥሩ ጊዜ እንደምናሳልፍ ባለሙሉ ተስፋ ነኝ። እንግዲህ ሰላም ሰላም እና የተከበራችሁ የሰኒ ቤተሰቦች እኔ ጋር ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። አዎ ዛሬ በሰኒ ቤት ተከስቻለሁ። በኔ ቤትም ቪዲዮ ሰርተናል። የማቀድሞ እንደምንለቀቅ ባናቅም ከዚህ በኋላ እንዲህ ቪዲዮ እየሰራን እንለቅላችኋለን። የፈለጋችሁን ጥያቄ ጠይቁን እንመልስላችኋለን። እንደዛውም ደግሞ ጓደኞቻችን ጀለሶቻችን በስደት ሀገር የምትኖሩ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቷት። የኔ ስኢቱ አሪፍ ነው፣ የእሷ ግን ትንሽ ቆይቶ ደክሞባታልና ሼር አድርጉላት፣ ላይክ አድርጉላት፣ ማስታወቂያ ይውላት ማለት ነው። እንደዛውም ደግሞ የምትረዱ ቤተሰቦቻችን ሰኒን የምታበረታቱ እህት ወንድሞች እንዳላችሁ ስለማቅ አሁንም ደግሞ ተጎኗ ሁኑ እላችኋለሁ። አመሰግናለሁ ውዷ። እሺ እንግዲህ መስዬ እንዳለችው ዩቲዩቤ ትንሽ ቀዝቀዝ ብሏል። መስራት ካቆምኩ ትንሽ ቆየት ብያለሁ። እኔ እንደውም የዘጋ ሁሉ መስሎኝ ነበረ። እግዚአብሔር ይመስገን ግን ለበጎ ይመስለኛል። እስከዛሬ አቆይቶታል። እንግዲህ ከዚህ በኋላ ደግሞ የእናንተን እገዛ እፈልጋለሁ። እናንተ እገዛ በማየት ኮሜንት በመጻፍ እኔም ማበረታታት ትልቅ እገዛ ነው። እንግዲህ እንደዛ እየተጋገዝን ይሄን ዩቲዩብ ከፍ እንድናደርግ እንግዲህ በአክብሮት ጠይቃቸዋለሁ ማለት ነው። እኛ ስንተሳሰብ ነው ትልቅ ቦታ የምንደርሰው። በእርግጥ እንደጀመርኩት ቢሆን ኖሮ እስከዛሬ ጥሩ ነገር ላይ ኖር ነበረ። እኔ ግን ያው በተለያዩ በራሴ ምክንያቶች ስራ አቁም ያለው ዩቲዩብ አልለቅም ጭራሽም አልገባምና ትንሽ ከነገሮች መስተካከል በኋላ ደግሞ እንግዲህ ዛሬ እህቴን ሳገኝም ደስ ብሎኝ መጥቻለሁ። ከዚህ በኋላ አልጠፋም። በመስዬም ዩቲዩብ በኔም እያል እንግዲህ እየተጋገዝን ቪዲዮ እንሰራለን ማለት ነው። እናንተ ደግሞ ላይክ፣ ሼር በማድረግ ኮሜንት በመጻፍ ሀሳብ አስተያየታችሁን በማስቀመጥ እኛን አግዙን እንላለን። እናንተ ስታበረታቱን ለካ ይሄን ያህል ሰው ከጎናችን አለ ወይ ብለን ሞራኑ ይኖረናል የመስራቱ። በብዙ ነገር ብንከፋም እንደዚህ ደግሞ የሚያበረታታን ሰው ሲኖር እኛ ደስ ብሎን እንሰራለን ማለት ነው። ስለዚህ እናንተን እገዛ እንፈልጋለን። መተናል ከጓደኞቻችን ጋራም እየተገናኘን ጥሩ ጊዜ እናሳልፋለን። ኮሜንትም ጻፉልን ሀሳብ አስተያየታችሁ። እንግዲህ መስዬ የምትዩ ነገር ይሆናል። አይ በዚህ አጋጣሚ ቅድም ምን ዩቲዩብ ላይ ጀምሬ ነበረ። ውድ ቤተሰቦቼ እውነት ለመናገር ከሆነ እኔ ኢትዮጵያ ስመጣ በጣም ደስተኛ ነኝ። ኢትዮጵያ ገብቼ መሬቷ ስረግ ሰላም ነው የተመለሰ። ሰው ሀገር ላይ የፈለገ ነገር ብንሰራ ብናገኝም ሰላም የለንም እውነት ለመናገር ከሆነና በሱ አንደኛ ደስተኛ ነኝ። ሁለተኛ ግን በካርጎ ቦታ ሲመጣላችሁ ካርጎ ላይ ከባድ ስቃይ አለ። መብራን በምታውቀው እውነቴን ነው። እኔ በጣም ነው ካርጎ በማድረግ ተማርያለሁ። ምክንያቱም 4 ቀን ሙሉ አድሬ ነው እቃዬን ያወጣሁት። አንድ በርሜል አንድ ሻንጣ ነው ያዝኩትና በጣም ብዙ ስቃይ አለ። እኔ ካርጎ አታድርጉ ነው የምለው። ብራችሁን ይዛችሁ መጣችሁ አዲስ አበባ ላይ የፈለጋችሁት ዱባይ ያለ አዲስ አበባ ላይ ያለ። እኔ በፊት እንዲህ ስባል አላምንም ነበር። አሁን ግን ካርጎ ቦታ ስለተሰቃየ እኔ ባገኘው አጋጣሚ ሚዲያ ላይ በወጣው አጋጣሚ የሰማኝ ይስማ ያልሰማኝ አይስማ። ይሄን ነገር ሳልናገር አላልኩም። እዛ ውስጥ ያለው ስቃይ በዛ ላይ ወጪው ምን ብዬ ልነግራችሁ አልችልም። ብቻ ለሁሉም ነገር በሰላም ወደ ሀገራችሁ ነው ከመጣችሁ ግን ካርጎ የሚባል ነገር ባታረጉ ይመረጣል። በተለይ ድርብ ልብስ ብትን ምናምን ካደረጋችሁ ዋጋ ትከፍላላችሁ። አስቡበት እላለሁ። ሰኒ አንቺም ይደረስብሽ ይመስለኛል። እኔ በመጣሁበት ሰዓት በጣም ብዙ እውነት ከምላችሁ በላይ ድርብ ልብስ ብዙ ነበር ያስኩት ለልጄ ለራሴ ብላ እሱ ነገር ዋጋ አስከፍሎኛል። እግዚአብሔር ይመስገን። እኔ ከሌሎች አንፃር አጽፋችሁ መጣችሁ አልመጣችሁ መክፈላችሁ አይቀርም። ይሄንን አምናችሁበት ነው። ኢቭን ልብሱን ብራንድ ነው የሚያወጣው ላይ
ስንት እንደሚሸጥ እዛ ሀገር ማለት ነው። እንደዛ ነው ካርጎ እየተቀበሉ ያሉትና አስቡበት፣ ብራችሁን አትጫወቱበት። እኔ በጣም ነው የተናደርኩት በመግዛት ልብሶቹን። አንቺ እስቲ አንቺ እኔ በመጣሁበት ይሄ ነው አሁን በዚህ ወር ውስጥ ነው ይሄ ነገር የደረሰብኝና አንቺ የምትይው ነገር ካለ በካርጎ በኩል? አዎ እንግዲህ ካርጎ የቆየ ነው። እኔ በእርግጥ ከመጣው ቆይቻለሁ። ረጅም 1 አመት ሆኖኛል ማለት ነው። እኔ በመጣው ከአንድ አመት በኋላ ነው መሲ የመጣችው ማለት ነው። ያኔም ከባድ ነበረ የካርጎ ነገር። እኔ ዙሮ አልተመቸኝም፣ ቪዲዮም እንደዚህ አልሰራሁኝም በነገሩ በአንዳንድ ነገሮች ጉዳይ። ግን አሁን ላይ ያለውን ነገር እንግዲህ በበለጠ ደግሞ አሁን ላይ ወደ ሀገር ቤት ለመምጣት የምትፈልጉ ስለ ካርጎ መሲ በደንቡ አድርጋ ትነግራችኋለች። በሷም ቻናል ላይ በስርዓቱ መልእክቱን ታስተላልፍላችኋለች። ያለውን ነገር ሰው የደረሰበትን ነገር ለእናንተ ሼር ማድረግ ማስተላለፍ ትልቅ ነገር ነው። ለእናንተ በማሰብ ነው ይሄንን ያነሳችሁና እኔም እንግዲህ የስደትን ነገር ስለማውቀው ጉዳቱን ብዙ ተደክሞ ብዙ ተለፍቶ ነው የሚገኘው እና እዚህ መታችሁ አንደኛ መጉላላት አለ፣ ሁለተኛ ወጪው አለና ያንን ነገር ይዛችሁ ብሩን ይዛችሁ መታችሁ የምትፈልጉትን ነገር በሀገራችሁ ላይ መግዛት ትችላላችሁ። እንደ ማንኛውም ነገር ማለት ነው። የምትፈልጉትን ብራንድ መግዛት ትችላላችሁ፣ ይቻላል። እና አንዳንድ ጊዜ እኛ አናውቅም፣ እዛ ሆነ እዚህ የምናገኘ አይመስለንም። እና በራሴም ስለማውቀው ነው ምናልባትም ይሄን ነገር ላገኘው አልችልም ስለዚህ ብዬ የገዛኋቸው ብዙ ነገሮች አሉ። አሁን እናንተም ያንን ነው የምታስቡት፣ ነገር ግን አለ እዚህ ሁሉም ነገር አለ፣ መግዛት የምትፈልጉት ነገር አለ። እና ካርጎ ከማድረግ ይልቅስ ገንዘባችሁን ይዛችሁ መታችሁ እዚህ የምትፈልጉትን ነገር መግዛት ትችላላችሁ። በተረፈ ደግሞ እያንዳንዱን ነገር መሲ በቻናሏ መልእክቷን ታስቀምጥላችኋለች። በሷ ዩቲዩብ ላይ የገባችሁ ደግሞ የምትፈልጉትን ነገር መጠየቅ ትችላላችሁ። እዚህ ላይም ኮመንት ማስቀመጥ ትችላላችሁ፣ ትመልስላችኋለች ማለት ነው። በነገራችን ላይ ያቋረጥኩሽ ካርጎ ቦታ ላይ ቪዲዮ መቅረጽ አይቻልም። በጣም ቪዲዮ ስትቀርጹ ስትገኙ ወደ ከርቸሌ ነው የምትወረወሩ። እኔ ሞክሬ ነበር ግን አልተቻለኝም። እዛ ያለው ስቃይ ብታው የገዛችሁትን ራሱ ጥላችሁ ነው የምትመጡ። እውነቴን ነው የምላችሁ። አንድ ልጅ ተኔ ጋራ የበረረች ወሎ ልጅ ነበረችና ቤተሰቦቿን ልቀበሏት መጥተው 4 ቀን ሙሉ እነሱ ውጭ ይቀመጣሉ፣ እሷ ውስጥ እቃ ለማውጣት ትንከራተታለች ማለት ነው። በጣም ነው ያሳዘኑኝና የካርጎ ነገር አስቡበት። ሲቀጥል ደግሞ እዛ ውስጥ ገብቶ ቪዲዮ የተቀረጸች ተኔ ጋራ የበረረች ከዱባይ የታሰረች ልጅ አለች። እውነቴን ነው የምላችሁ። እኔ ወደ ሌላ ነገር የፈለጋችሁበትን ብትወስዱ እኔ ባይኔ ስላየሁ ነውና ስቃው እንዲወጣ አይፈለግም። እዛ ውስጥ ያለው ስቃው ቢወጣና ቢስተካከልልን ደስ ባለን፣ ግን ደግሞ ስቃው እንዲወጣ እዛ ውስጥ ያለው ስቃይ እንዲወጣ አይፈለግም። ብቻ ሀገራችን ኢትዮጵያ ሰላም ትውልልን፣ ይስተካከላል ብዬ አስባለሁ ወደፊት። አሁን ባላቅም የካርጎውን ያለውን ነገር ምን ይዛችሁ መምጣት እንዳሌለባችሁ ካርጎ ላይ አሳውቅላችኋለሁ። ሙሉ ቪዲዮ ሰራላችኋለሁ። እና ሰንዬ ይሄንን ይመስላል። ባንጂ ይይ አልኩባቸው። ችግር የለውም። ያው አብረን ስለሆንን ለነሱ የሚጠቅመውን ነገርም ነው ለእህቶቻችን ያው ጉዳቱንም ድካሙንም ስለምናውቀው ነውና ይሄንን መልእክት ልናስተላልፍ እሷም አሁን በአሁኑ ሰዓት ያው አሁን ስለሆነ መሲ የመጣችው ከኔ ጋርም መሲ በሚዲያ ነበረ የምንተዋወቀው፣ ግን እሷ ቁም ነገረኛ እህቴ ናት። ዛሬ እንግዲህ በድንገት መታ ሰርፕራይዝ አድርጋኛለች። በጣም ደስ ብሎኛል። እውነቴን ነው የምላችሁና መምጣቷን ብሰማም እንገናኛለን ብዬ አላሰብኩኝም። ግን ያው መሲም በአካል ዛሬ አግኝቻታለሁ። በጣም ደስ ብሎኛል። ሰርፕራይዝ ነው ያደረገችኝ፣ ሳላስበው ነው መታ ያገኘችኝና በጣም ደስ ብሎኛል። እንግዲህ ከመሲ ጋር አለንስ ከዚህ በኋላ እንገናኛለን፣ አብረን ቪዲዮ እንሰራለን። ሌሎችም እህቶቻችን አብረን እንድንሰራ የምትፈልጉ እንግዲህ ሰብሰብ እያልን አብረን እንሰራለን። ጥሩ ነገር ጥሩ መልእክት እያስተላለፍን ለማንኛውም ሰው መጥቀም የሚችለው ለኛም ያለውን መልእክት እናስተላልፋለን። እናንተም ጥያቄ ካላችሁ ጥያቄያችሁን ማቅረብ ትችላላችሁ። እንደገና ደግሞ ከመሲም ጋር ብዙ የምንጠየቀው ነገር አለ። በሷም ቻናል ላይ ተነጋግረን ነበረ። የምጠይቃት ነገር አለ፣ የምጠይቀኝ ነገር ይኖራል። እናንተ ብቻ ምን ማድረግ ነው ያለባችሁ? እኛን መከታተል፣ ማየት፣ ላይክ፣ ሼር በማድረግ በማበረታታት እንግዲህ ከኔ ብዙ ነገር ከመሲም ብዙ ነገር መስማት ይቻላል ማለት ነው።
ያለው ነገር ይሄ ነው። እንግዲህ እኔ መሲን በማግኘቴ በጣም ደስ ብሎኛል። የምትፈልጉት ቦታ ዛሬ ያው አዳማ ነው ያለ ነው። የምትፈልጉት ቦታ ደግሞ ካለ እዚህ ቦታ ሄዳችሁ እስኪ ቪዲዮ አዳማ ላይ የፈለጋችሁበት ቦታ መላክ ትችላላችሁ። አዳማ ስለምንኖር ማለት ነው። ስቀጥል ደግሞ ወዶቼ ሚዲያ ላይ ብቻ ማሬ ስኳሬ መባባል ጥሩ አይደለም። አገር ስንገባም ብንጠያየቅ ብንቀራረብ ደስ ይለኛል። አንዳንድ ሚዲያ ላይ ያስመሰልን እንደምንዋደድ ሆነን አገር ስንገባ የምንራራቅ ሰዎች ጥሩ አይደለም። ይሄንን አስተላልፋለሁ። እውነቴን ነው የምላችሁና እኔ ፍጹም ነኝ እያልኩ አይደለም። ሁሉንም ጓደኞቼን አገኛለሁ ማለት አይደለም። ግን ደግሞ ምንችለውን በቃ ምንችለውን ብናረግ ከኛ ቀድሞ የመጡትን አግኝተን አብረን ብንጫወት ሻይ ቡና ብንል አረብ ሀገር ያሳለፍነው ላይፋችን ብናወራ አሪፍ ነው ብዬ አስባለሁ። በእኔ በኩል ጨርሻለሁ። ሰንዬ የሚጨምሪ ነገር ካለ ጨምሪበት። አመሰግናለሁ። አዎ እንግዲህ እግዚአብሔር ይመስገን በሚዲያ ላይ ስንተዋወቅ ብዙ ነገር እናወራለን በሚዲያ እና በአካል ደግሞ እንደዚህ ተገናኝቶ ማውራት የእውነት ቀላል ነገር አይደለም። እኔ በጣም ደስተኛ ነኝ። በጣም ደስ ብሎኛል። እንግዲህ መሲን ስላገኘዋት እኔን ብለሽ እኔን አክብረሽ ከዛ ድረስ እኔ ጋር መተሽ እኔን ስላየሽኝ በሚዲያ ወኳት እህቴ ነች ብለሽ መቅረትም ትጂ ነበረ። አልተመቸኝም ማለት ትችላለሽ። ግን የእውነቴን ነው የምላችሁ ዛሬ ኃይለኛ ዝናብ ነበረ አዳማ ላይ እና ያ ዝናብ ራሱ አላገዳትም። እንግዲህ ያንን ዝናብ ቆራርጣ መታ እኔን እህቷን ለማየት መታለይ። መስዬ በጣም ነው የማመሰግነው። ይሄን ሁሉ መንገድ እኔን ብለሽ ስለመጣሽ ከልብ አድርጌ ነው የማመሰግነው እህቴ። ኑሪልኝ። መልካሙን ሁሉ እመኛለሁ ማለት ነው ላንቺ። አመሰግናለሁ። በነገራችን ላይ ማለት ነው እኔን መምጣቴ ይሄንን ምስጋና አያስፈልግም። ምክንያቱም የሰው ልጅ በሚዲያ ላይ ብቻ አክት ማድረግ ማውራት ትርጉም የለውም። ባገኘን አጋጣሚ ተገናኝተን ብንጠያየቅ። በዚህ አጋጣሚ ዛፏ ይሄንን ቪዲዮ የምታይ ከሆነ ደውይልኝ። ቁጥሬን ከማን ተቀብለሽ ደውይልኝ ብዬ አስባለሁ። እኔም ቁጥርሽን ፈልጌ ደውልሻለሁ፣ እንገናኛለን ብዬ አስባለሁ። ከፈለጋችሁ ማለት ነው። ትንሽ ከፍ ያላችሁ ዩቲዩበሮች ሰው አትፈልጉ መቆራ ይልሻል። አዎ እንግዲህ ነካ ማድረግ ይሻላል ብለሽ አይ ዛፊያ እንኳን ምርጥ ሰው ናት። በነገራችን ላይ ዛፊያ ምርጥ ሰው ናት። አዎ እንግዲህ ያው እንደዛ እያልሽ እያሞጋገስሽ ነው ነካ አደረግሻት። ከዛ ደግሞ ተመልሰሽ ግድ ነው አብይ ዘጌራው ብታይን እና ይብሸርትልን ብታነሳሳን እላችኋለሁ። በቃ ጨርሻለሁ። እኔ ምንድን ነው ብታስለበልብኝ አንቺ ልታይ። አዎ እንግዲህ አውሪ። ብዙ የሆድ የሆዳችን እናወራለን። ወደ ተመልካቾቼ ብዙ ነገር እናወራለን። ከመሲ ጋር ያልጨረስነው ብዙ ነገር አለ። ብዙም ጠይቃት ጥያቄ ያለና እናንተ ብቻ ተከታተሉ። ላይክ ሼር በማድረግ እንግዲህ ቪዲዮዎችን እንዲታይ አድርጉልን ነው የምንለው። እንግዲህ ዘና እያለን እንገኛለን ከመሲ ጋር። እናንተም ኑ አብረን እንስራ የምትሉ ኑ እንቀበላለን። መልእክት ካላችሁ መልእክት እናደርሳለን። እዚህ ቦታ ሄዳችሁ ስሩ ካላችሁ የምትፈልጉት ቦታ ላይ ሄደን እንሰራላችኋለን። መልእክትም አለን ካላችሁ ታዛዥ ነን። የምትፈልጉት ቦታ ላይ በቪዲዮ የተደገፈ መልእክት፣ ሰርፕራይዝ ካላችሁ የተለያየ ነገር ካላችሁ መልእክታችሁን እናደርሳለን። ኮሜንት ላይ አስቀምጡልን። ያው በውስጥ ደግሞ እናወራለን ማለት ነው። ያለው ነገር ይሄን ይመስላል። እንግዲህ ውድ ተመልካቾቼ ለአሁን ያለን ቪዲዮ ይሄን ይመስላል። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ እንመለሳለን። በአንድ ቪዲዮ ብቻ እንጠፋው። መልካም ጊዜ ይሁንላችሁ። እናመሰግናለን። ባይ ባይ።